በነገራችን ላይ እግዚአብሔርን በመፈለግ ውስጥ እሱን ይዞ በመኖር ውስጥ ያለው ፕሮሰስ መውደቅና መነሳት ነው። መውደቅና መነሳት ሁላችንም እናውቃለን። ህይወታችን ያለ እግዚአብሔር ባዶ ነው አይደለ? ታዲያ እሱን ለማግኘት እግዚአብሔርን በህይወታችን ውስጥ ቀን በቀን ለማግኘት እሱን ይዘን ለመኖር ለምን ሁልጊዜ እየወደቅን አንነሳም? ለምን እየወደቅን አንነሳም? እኛ ሰው ነን። መውደቅ፣ መሳሳት ሰዋዊ ባህሪያችን ነው። ወድቆ መቅረት፣ አለመነሳት ነው ሰይጣናዊ ባህሪና ሁሌ ሳስበው የሚያስደንቀኝ የሚያስገርመኝ ነገር እግዚአብሔር መውደቃችን ኃጢአት መስራታችን አይደለም የሚያሳዝነው፣ ወድቀን መቅረታችንና ንስሐ ለመግባታችን ብቻ ነው የሚያሳዝነው። አይገርማችሁም? ለኛ ያለው ፍቅሩ፣ ምሕረቱ፣ ደግነቱ ሁላችንም ከእግዚአብሔር ጋር ያለንን ህይወት ለማስተካከል ሩቅ መሄድ አይጠበቅብንም። ስቴፕ ባይ ስቴፕ መቀየር መለወጥ ያለብንን ነገር በሙሉ እንለውጣለን፣ እንቀይራለን። ፍቅሩ ይገባናል። ያ መንገድ ነው የሚቀይረን። ግን እየወደቁ መነሳት ማለት ነው ለሆነ ጊዜ የምንኖረው ህይወት አይደለም፣ ሁልጊዜ የምንኖረው ህይወት ነው። ከእግዚአብሔር ጋር መኖር ስንጀምር፣ እግዚአብሔርን ይዘን ስንኖር መውደቅና መነሳት is part of our journey። እየወደቅን ሁሌም በንስሐ እንነሳለን፣ አሁንም እንወድቃለን፣ ድጋሚ በንስሐ እንነሳለን። በቃ መውደቅና መነሳት የሌለበት ህይወት የለም ከእግዚአብሔር ጋር ስንኖር እና በቃ ህይወታችንን እንደገና ከእግዚአብሔር ጋር እንጀምር። እየወደቅን እየተነሳን ከእርሱ ጋር እንኖር። እሱ ያስተካክለ ይዘናል፣ እሱ ይለውጠናል፣ እሱ ይቀይረናል። እውነት ስለስ ኖርማላይዝ በቃ ከእግዚአብሔር ውጪ ምን ህይወት አለ? ከእግዚአብሔር ውጪ ምን ደስታ አለ? እውነት ከእግዚአብሔር ጋር ህይወት እንዴት ደስ እንደምትል ብታዩ። እውነት ከእግዚአብሔር ጋር መኖር ማይፈልጋል? በቃ ሁላችንም እንፈልጋለን። ከእሱ ጋር መኖር ከፈለግን ደግሞ መልሱ ቀላል ነው። እሱን በመፈለግ ውስጥ እሱን ይዘን በመኖር ውስጥ የምናሳልፈው ፕሮሰስ መውደቅና መንሳት ብቻ ነው። ስለዚህ አናርፍድ፣ ከእግዚአብሔር ጋር እንኖር። እኔ እግዚአብሔርን ይዤ ለመኖር እየወደቅኩ እነሳለሁ። እናንተስ?